ብዙ ሰው በዚህ ሰዓት ብዙ ዶላሮችን በዩቲዩብ እያተመ ባለ ሰዓት አሁንም ድረስ ምንም አይነት የዩቲዩብ ቻናል ያልከፈታችሁ ሰዎች እኔ ደርሼላችኋል። ዛሬ እንዴት አድርገን በትክክለኛው መንገድ የዩቲዩብ ቻናል መክፈት እንደምንችልና እንዴት ቪዲዮ አፕሎድ ማድረግ እንደምንችል አሳያችኋለሁ። ከጂሜል አከፋፈት ጀምሮ ያለውን ስቴፕ አሁን እንመለከታለን። ቻናሉን ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ላይክ በማድረግ እንጀምር። እሺ እዚህ ዩቲዩብ ላይ ታላችሁ ፕሮፋይላችሁ ላይ ከሄዳችሁ በኋላ አካውንትስ የሚለውን ተነካላችሁ። በመቀጠል እዚህ ጋር ስዊች የምታደርጉትን አካውንቶች አማራጭ ያመጣላችኋል። እናንተ የምታደርጉት ከላይ እዚህ ጋር የፕላስ አይከኗን ተነካላችሁ። እዚህ ጋር አሻራችሁን ትሰጣላችሁ። በመቀጠል እዚህ ጋር ከታች ክሬት አካውንት የሚለውን ትመርጣላችሁ። ከዛ ፎር ማይ ፐርሰናል ዩዝ የሚለውን ትነካላችሁ እና እዚህ ጋር ስማችሁን ትሰጡታላችሁ ማለት ነው። በመቀጠል ኔክስት እንለዋለን። እዚህ ጋር ደግሞ የልደት ቀናችንን የተወለድበትን ቀንና ወር እንዲሁም ዓመተ ምህረት እና ጾታ እናስገባለታለን ማለት ነው። እድሜያችሁን ከ18 ዓመት በላይ ብታደርጉት ይመረጣል። በመቀጠል እዚህ ጋር ሁለት አይነት አማራጭ አምጥቶልናል ማለት ነው። ቃልኪ አሌክሲስ 905 እንዲሁም ደግሞ ድጋሚ አሌክሲስ ቃልኪ 511 አምጥቷል። እናንተ ደግሞ የራሳችሁን ምናልባት በምፈልጉት አይነት ስም መጠቀም ከፈለጋችሁ እዚህ ጋር ክሬት ዩር ኦን ጂሜል አድሬስ የሚለውን ትነኩና በራሳችሁ ስም መሙላት ትችላላችሁ ማለት ነው። ለምሳሌ እንደዚህ ብላችሁ ስም መስጠት ከፈለጋችሁ እንደዚህ ትሉታላችሁ። ከዛ ኔክስት ስትሉት ፓስወርድ ይጠይቃችኋል ማለት ነው። እዚህ ጋር በጣም ወሳኝ የሆነ ቦታ ነው። ግዴታ ይህን ፓስወርድ መያዝ አለባችሁ። ዩቲዩብ ቻናላችሁ ይጠፋ የሆነ ነገር ቢፈጠር ይሄ ፓስወርድ ሊያድናችሁ ስለሚችል ግዴታ ፓስወርዱን መያዝ አለባችሁ፣ ወይም ደግሞ በአእምሯችሁ መቼ ማረሱት መሆን አለበት ማለት ነው። ፓስወርዳችሁን ካስገባችሁ በኋላ ኔክስት ትሉታላችሁ። እንደምትመለከቱት አካውንታችንን በሚገባ ከፍተናል ማለት ነው። ከታች ኔክስት እንላለን። እዚህ ጋር ሞር ኦፕሽንስ የሚለውን ነክተን ማንበብ ትችላላችሁ። ብዙ አይነት ነገሮች አሉ። እዚህ ጋር አይ አግሪ የሚለውን እንነካለን ማለት ነው። እሺ እዚህ ጋር እንደምትመለከቱት በቀጥታ አሁን ራሳችን በከፈት ነው የጂሜል አካውንት ዩቲዩብ ቻናላችንን ስዊች አድርጎልናል ማለት ነው። ሶ እዚህ ጋር እንደምትመለከቱት ቃልኪ አሌክሲስ የሚል የዩቲዩብ ቻናል እዚህ ጋር ክሬት ማድረግ እንችላለን። በከፈት ነው በኢሜይል ስማችን ያደርጋልን። እኛ እዚህ ጋር አሁን ስም እንሰጠዋለን እና ደግሞ ሎጎ እናስገባለታለን ማለት ነው። እዚህ ጋር ኮመን የሆኑ ወይም ደግሞ ኖርማል የከስተማይዜሽን ቦታዎች ነው ያሉት። ስማችንን ፒክቸርና ሃንድል ነው የምናስተካክለው። ለጊዜው ስሙን እንደዚህ እንተዋለን። ፕሮፋይል እናስገባለትና ክሬት የቻናል እንለዋለን ማለት ነው። እናንተ ለማሳየት ያህል ይህ ምስል ተጠቅሜዋለሁ። ሴቭ አስ የፕሮፋይል ፒክቸር የሚለውን መርጠዋለሁ። እናንተ እዛው አሁን ወደምንሄድበት ዩቲዩብ ስቱዲዮ ክሮም ላይ ማለት ነው እዛ ሁሉንም ነገር ማስተካከል ይቻላል። እዚህ ደግሞ ኮማን የሆኑትን ነገሮች እዚሁ ማስተካከል ትችላላችሁ፣ አሊያም ሁሉም እዛ ማስተካከል ትችላላችሁ። ቀጥታ ክሬት ቻናል እንለዋለን። አሁን በሚገባ የዩቲዩብ ቻናላችን ክሬት ተደርጓል ማለት ነው። ቃልኪ አሌክሲስ የሚለው ቻናላችን ማለት ነው። ሶ እዚህ ጋር ብዙ ሰው የሚሳሳተው እዚህ ጋር ቻናል ከፈትኩ ብሎ ሙሉ በሙሉ እየጨረሰ ይመስለዋል። ግን በጣም ብዙ የሚስተካከሉ ነገሮች ያሉት ገና ከዚህ በኋላ ነው ማለት ነው። ይኸው አካውንት ከከፈትን በኋላ እዚህ ጋር ክሬት ምናምን ብለን ቪዲዮ አንጭንም ማለት ነው። ሾርትም ቢሆን በአፕ የምትለቁት መቼም ሾርት ነው። በዛኛው ቪዲዮ ላይ እንደነገርኳችሁ ሎንግ ቪዲዮ አይለቀቅም። ግን ደግሞ እንደዚህ እንደተከፈተ ወዲያው አይለቀቅም ማለት ነው። ቢያንስ ቻናሉም ዩቲዩብ ሮቦት እንዳልሆናችሁ ለማረጋገጥ ቢያንስ የተወሰነ ያህል ቻናሉ ላይ ቪዲዮ ከመልቀቃችሁ በፊት ብትንቀሳቀሱ አሪፍ ነው። ሶ አሁን እዚህ ከፍተናል። ዋናው የሚስተካከለው ጎግል ክሮም ላይ እንሄዳለን። ጎግል ክሮም ላይ ከሄድን በኋላ ሰርች ባሩ ላይ studio.youtube.com እንላለን። ኤስ ካላችሁ studio.youtube.com የሚለውን ሰርች እናደርጋለን። አንድ ላይ ሰርች ስታደርጉ እዚህ ጋር የሶስት ሰረዟን ነክታችሁ ዴስክቶፕ ሳይት ማብራታችሁን እንዳትረሱ። በመቀጠል ይሄኛው ሌላ ቻናሌ ነው። አሁን ወደ ከፈትነው ቻናል ስዊች እናደርጋለን። የፕሮፋይል ምልክቷን ነክተን ስዊች
አካውንት የሚለውን እናካለን። በመቀጠል ይኸው አሁን የከፈትነው ቻናል መጨረሻ ላይ ያለ እንደምትመለከቱት ቃልኪ አሌክሲስ የሚለው ላይ ማለት ነው። እሱ ላይ እንመርጣለታለን። እንደምትመለከቱት ዌልካም ቱ ዩቲዩብ ስቱዲዮ ይለናል። ለመጀመሪያ ጊዜ ስለገባን ማለት ነው። ኮንቲኒው እንለዋለን። ሶ እዚህ ነው ሁሉም ነገር አሁን የሚስተካከለው። ቪዲዮም አፕሎድ የምታደርጉት እዚህ ቦታ ላይ ነው ማለት ነው። ከዚህ በፊት በሰራሁት ቪዲዮ እንዴት አድርጋችሁ በትክክለኛው መንገድ አፕሎድ ማድረግ እንደምትችሉ እዚህ ጋር ከላይ ካርድ ላይ ያስቀምጥላችኋለሁ። እሱን ቪዲዮ መመልከት ትችላላችሁ። ሶ አሁን የምናስተካክልበት ቦታ ላይ እንገኛለን ማለት ነው። እዚህ ጋር ከታች የሴቲንግ ምልክቷን አንድ ጊዜ እንነካለን። በመቀጠል እዚህ ጋር መጀመሪያ ላይ የምናገኘው የሚከፈለን ከረንሲ በምን ይሁን የሚለው ነው። እዚህ ጋር ዩኤስዲ ዶላር ወይም ደግሞ በአሜሪካ ዶላር፣ ዩሮም ፓውንድም ማድረግ ትችላላችሁ። ሶ እሱን እናንተ መምረጥ ትችላላችሁ። ሁለተኛው ቻናል ነው ማለት ነው። ቻናልን እዚህ ጋር ነው። በጣም ወሳኝ ሴቲንጎች የሚስተካከሉት እዚህ ጋር ነው። ሶ እዚህ ጋር የመጀመሪያው ካውንትሪ እንመርጣለን። እዚህ ጋር ኢትዮጵያ ማለት የለባችሁ፣ ምክንያቱም ኢትዮጵያ የዩቲዩብ ፓርትነር አባል ሀገር ስላልሆነች ኢትዮጵያን አንመርጥም። እንዲሁም እኛ የምንመርጠው ትላልቅ ሀገራትን ወይም ደግሞ አሪፍ የሆኑ ሀገራትን ነው። አርፒማቸው ከፍ ያለ ማለት ነው። ሶ እኔ ዩናይትድ ስቴትስ ኦፍ አሜሪካ መርጫለሁ ማለት ነው። ሶ እዚህ ጋር ከታች የምትመለከቱት ደግሞ ኪወርድ የሚለው ቻናላችሁ ኤስኢኦ ላይ ወይም ሰርች ኢንጂን ኦፕቲማይዜሽን ላይ እንዲመጣ ቻናላችሁ ሪከመንድ እንዲደረግ ለሌሎች ሰዎች ወይም ደግሞ እናንተ የምትሰሩ ኮንተንት ጋር ተመሳሳይ የሆነ ትላልቅ ቻናሎች ካሉ ከነሱ ታች ወይም ጎን ላይ ሪከመንድ እንዲደረግ ይረዳዋል ማለት ነው። ስለ ቻናላችሁ የምትሰሩትን ነገር እዚህ ጋር በኪወርድ ማስቀመጥ ትችላላችሁ። በመቀጠል ከጎን የምንመለከተው አድቫንስድ ሴቲንግ ነው። አድቫንስ ሴቲንግ ላይ እዚህ ጋር ብዙ አማራጮች አሉ። እኛ አንድ አማራጭ ብቻ ነው የምንመርጠው። እሱም እዚህ ጋር do you want to set your channel as made for kids ይላል። ለህፃናት ነው ይህን ቪዲዮ የምትሰሩት ወይስ ለህፃናት አይደለም የሚለውን የምንመርጡበት ወሳኝ ቦታ ነው። ይህን ቦታ ማስተካከላችሁ ግዴታ ነው። ምክንያቱም ቪዲዮአችሁ ለህፃናት ነው ካላችሁ ለህፃናት ብቻ ነው የሚደረሰው። እንዲሁ ደግሞ ለህፃናት የማይሆን ኮንተንት የምትሰሩ ከሆነ ዩቲዩብ ቪዲዮአችሁ ሊያስወግደው ይችላል። ሶ እዚህ ጋር ሁለተኛው ላይ ኖ የሚለው ላይ ትመርጣላችሁ። ከዛ ውጭ ምንም ነገር አትነካኩም። ሶስተኛው ፊውቸር ኤሊጂቢሊቲ ጋር መተናል። ፊውቸር ኤሊጂቢሊቲ የሚለው ሶስት አይነት አማራጭ አለው። እዚህ ጋር የመጀመሪያው ስታንዳርድ ፊውቸር ነው። ቻናል ስለከፈታችሁ ብቻ ራሱ ኢኔብል የሚሆን ነው። ሁለተኛው የዩቲዩብ ተምኔል እና ከ15 ደቂቃ በላይ ቪዲዮ ለመልቀቅ ግዴታ በስልክ ቁጥራችሁ ቬሪፋይ ማድረግ አለባችሁ። እዚሁ ቀጥታ ቬሪፋይ እንዴት እንደሚደረግ እንመለከታለን። ቬሪፋይ የምታደርጉት እዚሁ ቀጥታ ቬሪፋይ የሚለውን ትነካላችሁ። እዚህ ጋር ኢትዮጵያ ትላላችሁ፣ ምክንያቱም ስልኩ ያለበት ወይም ደግሞ ስልክ ቁጥራችሁ ያለበትን ሀገር ነው መሙላት ያለባችሁ። እኔ ኢትዮጵያ ውስጥ ስለሆነ ኢትዮጵያ የሚለውን መርጣለሁ። ከዛ ስልክ ቁጥር አስገባለታለሁ። ስልክ ቁጥር ካስገባችሁ በኋላ ኔክስት የሚለውን አንድ ጊዜ ትነካላችሁ። ከዛ 6 ዲጂት ኮድ ቀጥታ በስልካችሁ ይልክላችኋል ማለት ነው። እሱን ታስገባላችሁ። ከዛ በቀጥታ ሰሚት የሚለውን አንድ ጊዜ መንካት ብቻ ነው። ይኸው በሚገባ የዩቲዩብ እንትናችሁን ኢኔብል አድርጋችኋል ማለት ነው። እዚህ ጋር እንደምትመለከቱት ኢኔብልድ ይላል። በመቀጠል ሶስተኛው አድቫንስድ ፊውቸር ይባላል። ይሄኛው በራሱ ጊዜ በ1-2 ወር ውስጥ የሚበራ ዩቲዩብ ራሱ የሚያበራው ነው። ሶ እዚህኛው ላይ ምን ጥቅም ታገኛላችሁ? ሞኔታይዜሽን ለመሆን አፕ ላይ የምታደርጉት ይሄኛው ፊውቸር ሲበራ ነው። እንዲሁም አንዳንድ ነገሮች የሚሰሩላችሁ ይሄኛው ፊውቸር ሲበራ ነው ማለት ነው። ሶ እነዚህን ካስተካከልን በኋላ ከታች ከቻናል ቀጥሎ አፕሎድ ዲፊካልት የሚለው ላይ እንመጣለን። አፕሎድ ዲፊካልት የሚለው ላይ ከመጣን በኋላ ታይትል፣ ዲስክሪፕሽን እና ቪዚቢሊቲ እንመርጣለን ማለት ነው። እዚህ ጋር እንደየቪዲዮአችሁ ስለሚለያይ የተለያየ አይነት ቪዲዮ የተለያየ አይነት ሀሳብ ምትሰሩ ከሆነ እዚህ ጋር ብዙም ባታስገቡ ይመረጣል። ሶ ዋና የሚስተካከሉ ሴቲንጎችን አስተካክለናል። ከታች ሴቭ እንለዋለን። ሶ በሚገባ አሁን ከዚህ በኋላ ቪዲዮአችሁን ዩቲዩብ ላይ ፐብሊሽ ማድረግ ትችላላችሁ ማለት ነው። ሶ ከስተማይዜሽን ወይም ደግሞ ባነር፣ ሎጎ እንዳልኳችሁ ቅድም የሚገቡ ነገሮችን ለማስገባት እዚህ ጋር ከታች እቺን ሳይን እንነካለን። የከስተማይዜሽን ቱል ናት ማለት ነው። ሶ እዚህ ጋር እንደምትመለከቱት ባነር ማስገባት ትችላላችሁ።
2048 በ1152 ፒክስል ማለት ነው። 6 ሜጋባይት እና ከዛ በታች መሆን አለበት። እዚህ ጋር ከታች ኔማችሁን ታስገባላችሁ። ቅድም እንዳልኳችሁ እዚህ ኤዲት ማድረግ ትችላላችሁ። ሃንድላችሁም እዚህ ኤዲት ማድረግ ትችላላችሁ። ሃንድል ማለት ዩዘር ኔማችሁ ነው ማለት ነው። የእናንተ የራሳችሁ የግላችሁ ስም ማለት ነው። ቃልኪ አሌክስ የሚል ቻናል ሊኖር ይችላል በስም። ሃንድል ግን ቀጥታ እንደዚህ አይኖርም ማለት ነው። አንዴ ከተያዘ ተያዘ ነው። እሱ የእናንተ መለያ ነው ማለት ነው። ዲስክሪፕሽን የሚለው የቻናላችሁ ነው። እዚህ ጋር ግዴታ ማስገባት አለባችሁ ዲስክሪፕሽን። ምክንያቱም ዩቲዩብ ቻናሉ ምን አይነት እንደሆነ ዩቲዩብ ራሱ ገምግሞ እንዲያውቀው በአማርኛም በእንግሊዘኛም ብታስገቡት ይመረጣል። የእንግሊዘኛ ኮንተንት ከሆነ ያው በእንግሊዘኛ ታስገቡለታላችሁ ማለት ነው። በዚህ መንገድ ከስተማይዝ ማድረግ ትችላላችሁ። የዛሬ ቪዲዮአችን ይህንን ይመስላል። በቀጣይ በጠቃሚ ቪዲዮ እስከምንመለስ ሰላም ቆዩ።